ሰላም ወዲ ተከበራችሁ የጨረቀ ቤተሰቦች እንደምን አላችሁ ነው ያለውላችሁ። ዛሬም ባይሚና በብሩክ ቪዲዮ መተን ማለት ነው። እነሱ ስለ የጻፉትን ኮሜንቶች ዋና ብዙ ላይክ ያገኙትና ጥሩ ሐሳብ መላቸውን እዚህ ጋር 50 ኮሜንት እናያለን ማለት ነው። እኔም ማረጋውም አይሚና ብሩክ ቪዲዮ ላይ ከ4000 በላይ ኮሜንት ይኖራቸዋል በሁለት ሰዓት አስቡትና ያውላ ኮሜንት ማየት ስለማይችሉ የኔን ቪዲዮ ግን አይሚና ብሩክ ከፍተው ስለሚያዩት የእናንተን ኮሜንት ስለሚያዩ አበረታቱ ቪዲዮ ላይክ በማድረግና ቤቱን ሰበሰካዱ ፈጣሪ አለ ይቅርታ አድርጉልኝ። የእውቀት ማነስ አንጎል ችግር አለባት። ሰብስክራይብ አድርጎ ለማለት እኮ ነው። ላይክም አድርጉ። ካላደረጋችሁ ግን አለቅስባችኋለሁ፣ ካላጋችሁስ እስቅላችኋለሁ ቤተሰቦች። ስለዚህ አይሚና ብሩክ ጋር የቪዲዮ እንዲደርስ ቤቱን ሰብስክራይብ ላይክ ሾክ ሊንክ በማድረግ አድርሱላቸው። ትንሽ ሰዓት ምርቃት እንቀበል። ለዘለል ብሉ አለበት ተሰማርታችሁ ሀገራችሁ ጋር የምትገቡ ወርቅ ጣቃው በራሱ እንደ መስከረም ሀላጋ እንደሚያርፈው ሳትለፉ የቅምጥ እንጀራ ቁጭ ብላችሁ የምትበሉ የልጅ ከንፈር የሰብዩ አፋችሁ የልጅ ክንድ ሄጃችሁ የማይወርድ የልጅ እንቅፋት አሜን። እንግዲህ ይሄን ምርቃት ለመቀበል ሁላችሁም ቤቱን ላይክ ሼር ኮፒ ሊንክ ሰብስክራይብ በማድረግ ጀምሩ። ኮሜንት ላይ ደግሞ አሜን በማለት ፍቅራችሁን አሳዩ እንደተቀበላችሁ ምርቃቱን። እሺ ወደ ኮሜንቱ እኔ ፕሊዝ ለዛሬ ብቻ ላይክ አርጉልኝ በፈጣሪ ብላለች። እስቲ አርጉላት እናንተም በቃሏ መሰረት 845 ላይክ አግኝታለች። እቺ ልጅ በጣም ደስ የሚል ነገር ነው። ብሩኬ እኛ ፊት አፈቅርሻለሁ ይበላት የምትሉ እኔም ቅድም ቪዲዮ ላይ በዋናው አካውንቴ ብየዋለሁ ነገር ቤተሰቦቼ ሴት ልጅ ትንሽ ነገር ነው ደስተኛ የሚያረጋት በተለይ አይሚ። ስለዚህ ብሩኬ አፈቅርሻለሁ እወድሻለሁ የሚል ቃል ተጠቀምላት አለ ቤተሰቦቼ። ይሄ ጥሩ በጣም አድቫይስ ነው፣ ጥሩ ምክር የሰጣችሁት ለብሩኬ። እልል የኔ ጨረቃዎች እወዳችኋለሁ፣ እኔም እንወዳችኋለን፣ ሁላችሁንም በጣም እወዳችኋለሁ። አይሚና ብሩኬም እናንተን ይወዳችኋል። እውነቴን ነው ቤተሰቦቼ። አይሚና ብሩኬን ቪዲዮ ስታዩ እንግዲህ ዛሬ ማንም አልቀደመኝም ላይክ አድርጉልኝ። እስኪ ካለፋችሁኝ ስልካችሁ ይሰበር። ኧረ አይሰበርም። ላይክ አድርጊያለሁ እኔም በቃ ይኸው ላይክ አድርጊያለሁ ቤተሰቦቼ። እናንተም ላይክ አድርጉላት። እንግዲህ እንደውም ብዙ ላይክ ያንሳል ገና ስልካችሁ እንዳይሰበር። አይሚ አትሂጂ የምትሉ አትሄድም። የት ሄደች? ቀረች እኮ በቃ እህቴ ቀረች። ለምለም ቀርታለች በቃ። ከዚህ በኋላ አይሚ በረራው ተሰርዞባታል። ከዚህ በኋላ አይሚና ብሩኬን በአዲስ ቪዲዮ በፍቅር በፕራንክ ቪዲዮ ነው የሚመጡ ቤተሰቦቼ። ተመስገን። ማን ነው እንደኔ ደስ ያለው? በቃ ቀረች፣ ታረቁ፣ አለቀ፣ አከተመ። አዎ አልቋል። ከዚህ በኋላ አይሚና ብሩክ የሚቀራቸው ምንድነው? ተነጋግሮ ችግራቸው መፍታት ነው በቃ ከዚህ በኋላ እንጂ አይሚ ከበረራው ቀርታለች። ነገሩ ተሰርዟል። ጠለፈው ተሳክቷል። አረ እንደ ቤተሰቦቼ አይሚና ቡቡ መቼም ማይለያይ የምትሉ መቼም ማይለያዩ ባይዛዌ ምንም ነገር ሊፈጠር ይችላል። እግርና እግርም ይጋጫል። አይሚና ብሩኬም ማላቸው ትንሽ ጸብ ሊፈጠር ይችላል። ከዛ ግን መታረቃቸው አንድ ላይ መሆናቸው አይቀርም ቤተሰቦቼ። እሰይ አይሚ እንኳን አልሄደች የምትሉ እንኳን እሰይ እንኳን አልሄደች በቃ አይሚ አትሄድም ወንድምቶቼ። ከዚህ በኋላ አይሚና ብሩኬን በፍቅር ቪዲዮ ደስ በሚል ቪዲዮ እንደምናያቸው እርግጠኛ ነኝ። ከነገ በኋላ ቤተሰቦች ታርቀው በቤታቸው እንደማያቸው በጣም እርግጠኛ ነኝ። እንኳን ደስ አላችሁ። 400K ደስ ያለው ብቻ እናስገባ። እውነቴን ነው በቃ ከዚህ በኋላ አይሚና ብሩኬን 400K አይደለም ቤተሰቦቼ 1 ሚሊዮን ሰብስክራይበር እናስገባቸው ቤተሰቦቼ። በነካጃችሁንም ግን እኔንም ሰብስክራይብ ማድረግ አትርሱ ወንድምቶቼ። እንዴ ተስማምተው አብረው ይኖሩልን የምትሉ ሁላችንም ነው። ይሄማ ሁላችንም ሐሳብ ነው። ብዙ ነገር እኮ አቅደዋል አይሚና ብሩኬ ብዙ አሰባስበዋል። ብዙ ነገር አቅደውል ነበር። 4 ልጆች ሳይወለዱ የትም መነቃነቅ የለም እንዴ። እኛስ አይናችን አያዝናችሁም? የእናንተ ልጆች ለማየት የእናንተ ደስታ ለማየት እኮ እንዴ አይደል ቤተሰቦቼ። ይሄ ኦሮምኛ ነው ግን አልችልም፣ ግን ለሞክረው ሚዋሪ አካጎ ኮልፍ እንጃ ቤተሰቦቼ። ግን ይሄም ጥሩ ነገር ነው፣ ጥሩ ኮሜንት ነው። እንግዲህ አይደል ቤተሰቦቼ። እስቲ የዚህን ትርጉም የምታውቁ ግን ኮሜንት ላይ ንገሩ ቤተሰቦቼ። ብሩክ ጀግና ነህ፣ ጥሩ ነህ ያረገው የምትሉ አይሚና ብሩኬ እንደኔ የሚወዳቸው በፍቅር ኑሩልን። አሜን። ብሩኬ ያረገው ነገር ቤተሰቦቼ በቃ ቆራጥ ውሳኔ ወሰነው በቃ። ምክንያቱም አይሚን ሄዶ ቢያዋራት ኖሮ ከመሄድ አትቀርም ነበር ይዘው። ስለዚህ የወሰደው እርምጃ ልክ ነው በቃ ትክክለኛ አጠላለፍ የጠለፈው ብሩኬ ነው አይደል ቤተሰቦቼ። ጠለፋ እንግዲህ የሚበረታታ ነገር አይደለም፣ ግን ለብሩኬ ግን አበረታተነዋል። ለምን? አይሚን ከበረራው ስላስቀራት። ቤቱን ሰብስክራይብ እና ላይክ ሼር ኮፒ ማድረግ ቤተሰቦቼ አትርሱ። በቃ ተመችቶናል በዚሁ ቀጥሉ የምትሉ
በጠለፋው ተስማማችሁ እንደዚህ ይቀጥሉ እዚህ ቤት ውስጥ ለነገሩ ትልቅ ፊት ሲሆን እኮ ብዙ ደስታ ይኖር መሰለኝ ስለዚህ ትንሽ ጠብ ያለ ቤት እንዳሁኑ ያውኑ ክፍል ተመችቶኛል ቤተሰቦቼ ፍቅራቸው ይጣመራል በደንብ አይደል ቤተሰቦቼ አይደል እሺ ቀጣይ ኮሜንት ስለቀረች ደስ ያለው ብቻ ሁላችንም ደስ ብሎናል እስቲ አይሚ ስለቀረች ደስ ያላችሁ የኔንም ቪዲዮ ላይክ ሰብስክራይብ አድርጉ እስቲ ቤተሰቦቼ ሁላችሁም ቤተሰቦቼ ቀብራራ ወንድሜ ጀግና እኮ ትችላለህ አይ ብሩኬ ቀብራራው ተብለሃል እንግዲህ ቀብራራ እኮ ነው እውነቴን ነው ለውሳኔ እማትቆርጥ በቃ እንግዲህ ውሳኔውን ጥግ ድረስ ነው አስቡት አዲስ ቤት እስከ መከራየት ድረስ ደርሷል ለዚህ ስራ ብሎ ለዚህ ጠለፋ ብሎ እስከ ጥግ ድረስ ነው በቃ ብሩኬ ባይዘው ላሰበበት ነገር ምንም ነገር ያደርጋል ቤተሰቦች በጣም ወዶ ባሪ እሱ ነው አራቱ ልጆች ሳትወልዱ አንፋታቸውም ጨረቃዎች አዎ በሚገባ ቀደም ስል ነበር እኔም አራቱ ልጆች ሳናያቸው የአራቱ ልጆች ዕልም ሳታሳዩን የትም አትሄዱም የትም አትነቃነቁ ስንት ነገር ቃል ገብታችሁልናል አለ እንዴ ብሩኬ ለእናትህ ቤት ሰርተሃል ላይሚ ሰርተሃል እዛ ቤት ውስጥ ሳትኖሩ ለአራቱ ልጆች የሰራውን ክፍል ላይ ሳይኖሩ ልጆቹ እንዴት ሳናያችሁ የት ነው አይሚ የምትሄጁ ንቅንቅ የለም ከዚህ በኋላ በፍቅር ቪዲዮ ነው ባይዘው ልናያችሁ የምፈልገው አለ እንዴ ቤተሰቦቼ እንደኔ ደስ ያለው ፋሚሊ በጣም ደስ ብሎናል በእውነት እላችኋለሁ ብታምኑም ባታምኑም ቅድም ስናገር ነበር ከሰርግ ላይ ነው መጥቼ ይሄን ቪዲዮ የሚሰራላችሁ ሰርግ ቦታውኝ አይሚና ብሩኬን ሳያቸው ነበር በጣም ደስ ያለ ምክንያቱም በቃ በመቅረቷ እንዴ በጣም ተነጫነጫለች በጣም ነበር በጣም ጫዋለች ብዬ ነበር አይሚ ግን አይሚ ራሱ እኮ ባይዘው ቤተሰቦቼ ከልቧ አይደለም በቃ አይናዋን ካያችኋት ከልቧ አይደለም የሚል ፍላጎት ራሱ አልነበራትም በቃ ብሩኬን ለማስፈራራት ነው እያስባለሁ ነው ግን እውነቴን ነው ቤተሰቦቼ ብሩኬውን በወቅቷል ከዚህ በኋላ ምንም አይነት እንትን አይመጣ ማለት እንደ ድሮ አይነት አላለ እንደ ድሮ እንትን አይልም ከዚህ በኋላ እንደ ድሮ ይጣላሉ ብዬ አላስ ሰበር ዜና ጀግና ተጋራይ አቶ ብሩክ አለማየሁ ወይዘሮ ሃይማኖት ታደሰ በቁጥጥር ስር አገባት ጨረቃ ፋሚሊ እንኳን ደስ አላችሁ ይሄ የሚገርም ዜና በቃ ብሩክ ኒውስን የሚበልጥ ዜና ነው እዚህ የቀረበው ቤተሰቦች በጣም የተመቸ ኮሜንት በዜና መልክ የቀረበ ነገር በቃ ተመችቶኛል ቤተሰቦች ብሩክ ይሄን ቪዲዮ ስታየው እዚህ ጋር መሳቀቅ አይቀርም ይሄ ኮሜንት በጣም አስቆኛል ቤተሰቦች በጣም ያሳቀኝ ኮሜንት ነው ይሄኛው ኦሮምኛ ስለማልችል ይሄን ትርጉም ኮሜንት ላይ ንገሩኝ ጥሩ ኮሜንት ነው ለሚሆን በጣም እርግጠኛ ነኝ ስለዚህ ኮሜንት ላይ ንገሩኝ ቤተሰቦች ብሩኬ ጀግና ነህ በጣም አይሚ በቃ አለፈ ሰዓቱ ከዚህ በኋላ ራስህን አስተካክልና ቁም ነገር ህይወትን ምራ አሳስገተስ አስወግድ ከዚህ በኋላ እንዳታሳዝናት ሌላው ላንተ ትተናል እውነት ነው በቃ ከዚህ በኋላ እውነት እላችኋለሁ ብሩኬ ከዚህ በኋላ ተለውጦ እንደምናየው በጣም እርግጠኛ ነኝ ምክንያቱም ካለፈው ነገር በጣም ተምሯል ብዬ አስባለሁ ቤተሰቦች ብሩኬ ብዙ ነገር ተሰቃይቷል ብዙ ነገር አሳልፈዋል በዚህ 3 ወር 4 ወር ምን እንዳሳለፈ ምን አይነት ስቃይ እንዳየ እንግዲህ ሁላችንም አይተናል ስለዚህ ብሩኬ ከዚህ በኋላ የሚጎዳውና የሚጠቅመውን ያውቃል ብዬ አስባለሁ ትልቅ ሰው ነው ስለዚህ ይሄ ኮሜንት በጣም ጠቃሚ ነው ብሩኬ ይሄን ኮሜንት በጣም ስራበት እውነቴን ነው ብሩክ ጎበዝ እንደዚህ ነው ጥሩ ሰላም ሁኑ በቃ አዎ በዛው የሰራው ስራ በዛው የጨረቃዊ ሰዎችን አስደስታል ብሩክ ምክንያቱም አይሚን ዝም ብለህ እንድትሄድ ብትፈቅድ ኖሮ የጨረቃዊ ሰዎች ያዝኑብህ ነበር አንተም ግን አላሳፈርከንም ጥሩ ስራ ሰርተ አይሚን በጠለፋ አስቀርተሃል ታናሽም ታላቅም እኮ ነው የሚመስሉት ሲጨቃጨቁ ስወዳቸው ክፉ ያርቅላችሁ አሜን ክፉን ያርቅልን ለሁላችንም ያርቅልን ለነሱም ያርቅልን ቤተሰቦቼ ባይዘው አንድነታቸው በጣም ያምራል ቤተሰቦቼ አይሚና ብሩኬ አንድ ሲሆኑ በፍቅር ስናያቸው ደስ አይሉም ቤተሰቦቼ እውነቴን ነው እኔ በጣም ምቀናባቸው በፍቅር ማለት ነው በጥሩ ጎን ምቀናባቸው ማለት ፍቅራቸው ያስቀናል በቃ ደስ ይላሉ አይሚና ቡቡ መቼም አይለያዩ የምትሉ አዎ አይሚና ቡቡ ቤተሰቦቼ መቼም አይለያዩ ዋሪ አፋንኮ በላይኮዳ ኦሮምኛ መለማመድ ፈልጋለሁ አለማምዱ ቤተሰቦቼ የዚህን ኮሜንት ትርጉም ኮሜንት ላይ ብትነግሩኝ በጣም ደስ ይለኛል ቤተሰቦቼ ይሄኛው ኦሮምኛ ነው አልችልም እንግዲህ በለምን ግን ደስ ይለኛል በጣም አራ ብሩኬ ዮማ ብሩኬ ጎበዝ ማለት ይመስለኛል ቤተሰቦቼ እንደዛ ነው ቤተሰቦቼ ንገሪ ኮሜንት ላይ ብሩኬ ትችላለህ የምትሉ ብሩኬ ይችላል ብሩክና አይሚ መቼም አይለያዩም የምትሉ እልል በልሽ እህቴ እውነቴን ነው ባይዛዌ ኮሜንት በጻፋችሁበት እጆቻችሁ ብር ወርቅ የንከች ሁሉ ይባረክ ቤተሰቦቼ ይሄም ኦሮምኛ ነው አልችልም እንግዲህ ይቅርታ በጣም አዝናለሁ ግን እናንተ ተርጉማችሁ ኮሜንት ላይ ንገሩ ቤተሰቦቼ
ብሩኬ ጀግና ነህ፣ አይሚ ተረጁ፣ ፍቅር ያሸንፋል። ጋሽዬም በብሩኬ ጎኑ ናቸው። 100% ቡቡን ይወዱታል። አይሚን ስደት መሄድ አይፈልጉም ልጃቸው ስትርቅ። አዎ ባይዛወይ ጋሽዬ ብሩኬን የሚወዱት ለልጃቸው ጥሩ ባለ እንደሚሆን ስለሚያውቁ ነው አይደል ቤተሰቦች? ይሄን ባያውቁ ኖሮ ብሩኬን ድሮ ነበር የሚጠሉት በሚፈጠሩት በመጠላታቸው ምናምን። ግን ሁሌም ከብሩኬ ጋር የሚቆሙት ጥሩ መዝጊያ በር ባል እንደሚሆን ስለሚያውቁ ነው ቤተሰቦች። ቡቡ ትችላለህ። በመሃላችሁ ያለው ሰይጣን ስብር ለፍቅር ዝቅ ስትል ደስ ይላል። ሁሉም ነገር በአንድ ላይ ሆናችሁ ነው የምታሸነፉት። በአንድ ላይ ነው የሚያምርባችሁ። አዎ ባይዘወይ አይሚና ብሩኬ ቤተሰቦች አንድ ከሆኑ ምንም ነገር ማሸነፍ አያቅታቸውም። እነሱ ችግራቸው ክፍተት ሲፈጥሩ ማላቸው ብዙ ሰው ይገባል። ግን እነሱ አንድ ከሆኑ ፍቅራቸው፣ ብሩኬ ደግሞ ለፍቅር መስዋዕት የምትሆነው ነገር ይህን ሰሞን በቃ ዝቅ ማለት፣ ይቅርታ መጠየቅ፣ ብዙ ነገር የምታደርገው ነገር ጥረትክ በጣም ደስ ብሎናል። ቀጥልበት። ጨረቃዎቼ ማን ነው እንደኔ ግን ስጠብቅ የዋለው? አዎ ሁላችንም ባይዘወይ በጉጉት እንደምትጠብቋቸው አውቃለሁ። አይሚና ብሩኬ ይህን ቪዲዮ ስታዩ ቤተሰቦቻችሁ ምን ያክል እናንተን ጓጉቶ እንደሚጠብቁ ማየት ትችላላችሁ። ቡቡ አንበሳ የቅመሟ ቀብራራ መቼ ስታምሩ እኮ አይለያችሁ። አዎ መቼም አይለያቸው። መቼም ሁላችንም አንድ አርጎ የጨረቃዊ ሰዎችን ያቆየን ቤተሰቦቼ። ብትጣሉም ብትጨቃጨቁም ብቻ አትለያዩ። ሁሌም አብራችሁን ሁሉን የኔ ጨረቆች። አዎ አንድ ላይ ስናያቸው ግን ደስ አይሉም ቤተሰቦች? አንድ ላይ መሆናቸው፣ አንድ ላይ ፍቅራቸው ደስ አይልም? በጣም ደስ ይላል እኮ። ኧረ ዛሬ ደስ ብሎኛል። መቼም አይለያዩ የምትሉ መቼም አይለያዩ መቼም አይሚና ብሩኬ መቼም አይለያዩ። እኔ ኮሜንት ስጽፍ አልቅማ ዛሬ ግን ደስ ብሎኛል። አብራችሁኝ በፍቅር እንድትረጁኝ ምኞቴ ነው። አዎ እንድታረጁ ምኞቴ ነው። አዎ ባይዘወይ አይሚና ብሩኬ እስከሚያረጁ ድረስ ቪዲዮ እንደሚሰሩልን እርግጠኛ ነኝ ቤተሰቦቼ። አንድ ላይ ስትሆኑ ነው የሚያምርባችሁ። ተስማሙ፣ አርፋችሁ ኑሩ። ይሄ ቁጣ ያዘለ ጥሩ ኮሜንት ነው። ቁጣ ያዘለ በቃ አርፋችሁ ቁጭ በሉ፣ ትእዛዝ ነው በቃ። ፍቅር ነው የሚያምርባችሁ። ወለም ማለት የለም። ጨረቃዎቼ ሲያምሩ እኮ አይሚና ብሩኬ ግን እንጃ። ቡራዬ ጀግና ነህ ማርያምን። እኛ አንድ ሆናችሁ ያ በፍቅር የምትመጡት ቀን ነው የናፈቀን። አይሚ ስደት ምንም አያደርግልሽም። አይሚያችን ሰማሽ? ስደት ምንም አያደርግልሽም። የእናንተን አንድነት ነው የሚፈልጉት የጨረቃ ቤተሰቦች። አይሚና ብሩኬ አይለያዩ የምትሉ አይለያዩም። መቼም አይለያዩም ቤተሰቦች። ብሩኬ ትችላለህ እየተባልክ ነው እንግዲህ እዚህ ጋር። አይሚና ቡቡዬ ከልብ የሚወድ ብቻ የኔ ጨረቃዎች በፍቅራችሁ ያኖራችሁ። አሜን ብያለሁ። ቡቡ ይችላል የምትሉ በላይክ የኔንም ቪዲዮ እስቲ በላይክ አሳብሩት ቤተሰቦች። እንኳን ለዳግም ምጽአት ለደብረ ዘይት አደረሳችሁ። ጊዜው ተዘክረ በውስጠ መንግስት ሰማያት ቀርባለች። ንስሐ ግቡ። አይሚና ብሩኬ ንስሐ ግቡ፣ ቀረቡ ወደ እግዚአብሔር እየተባላችሁ ነው። እየተጨቃጨቃችሁም ታምራላችሁ። ተመችቶናል። በቃ ቀጥሉበት ማሮቼ። አዎ እንደዚሁ ቀጥሉልን። በቃ በፍቅር ኑሩን። አይሚዬ የኔ ውድ፣ አይሚዬው በመቅረትሽ የኔ ውድ፣ የኔ ፍቅር፣ የኔ ልል ተብለሻል። እንግዲህ ይህም ኦሮምኛ ነው ስለማልችል ነው የዘለልኩት፣ ይቅርታ። ግን እናንተ ግን ተርጉማችሁ ኮሜንት ሊጻፉልኝ የውድ ቤተሰቦቼ። አረባ አይሚዬ ቲዮ ቪዲዮ ይለቅ የምትሉ አዎ ባይዘወይ ሁለቱንም ሰብስክራይብ በማድረግ ትልቅ ቦታ እናደርሳቸው። እኔንም በዛው በነካጃችሁ ግን ሰብስክራይብ ማድረግ እንዳደረሱ። የአይሚዬቶች አላችሁ ወይ እንደኔ ደስ ያለው? እዊ ድምቀቶቼ፣ ጨረቃዎቼ፣ ቅምጥል ዓለም የሴቶች ተምሳሌ የታዴሽ ቅርቅር የቦራ ቅምጥል በለው። ይሄ ኮሜንት በቃ የሆነ ሸብረቅረቅረቅ ያለ ነው ቤተሰቦቼ። የኔ ውድ የኔ ጀግና በቃ ቤተሰቦቼ። የዛሬው ኮሜንት ይህን ይመስላል። በጣም ብዙ ኮሜንት አለ። ሁሉንም ከመጣው ሰዓት አይበቃንም ብዬ ነው። የሁላችሁን ኮሜንት ግን አየዋለሁ፣ ግን ብዙ ነው። እዚህ ጋር ከመጣሁት ሰዓት አይበቃንም ብዬ ነው ቤተሰቦቼ። ቪዲዮውን ላይክ ክሊክ በማድረግ አይሚና ብሩኬ ደግሞ ሞር እንዲያዩት አድርጉልኝ ቤተሰቦቼ። ቤቱም አዲስ ነው። ዋናው አካውንቲን ታውቁታላችሁ እያስባለሁ። ይህንም ሰብስክራይብ በማድረግ ተባበሩኝ። ወዳችኋለሁ፣ አክብራችኋለሁ። መልካም ምሽት ይሁንላችሁ ቤተሰቦቼ።